ካስተዋላችሁ ማንኛውም ንጹህ ነገር ንጹህ ካልሆነ ነገር ጋር ከተቀመጠ ይበላሻል ማለት ነው። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ወደ ሀገሮች ልጆች፣ እህት ወንድሞቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሀገርና ቦታ የአላሁ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃና ረህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላህ ሱብሓነሁ ወተዓላ ፈቃድ ሆኖ ተገናኝተናል። ስንገናኝም እጅግ ደስ እያለኝ ነው። ምክንያቱም ከወደ ቻናል ተከታታይ ቤተሰቦች ጋር እጅግ በጣም ደስ የሚልና አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ ማለት ነው። እንግዲህ ዛሬ ላይ ለእናንተ ጠቃሚ ነገር እየላችሁ መጥቻለሁ። ሰውን በምታዩበት መነጽር ራሳችሁን እዩበት ይላል ማለት ነው የዛሬው ርዕሴ። ሰውን በምናይበት መነጽር ራሳችንን እንይ ወይም ደግሞ ራሳችሁን እዩበት ሲባል ምን ማለት ነው? እሺ መልካም፣ ቪዲዮውን እስከ መጨረሻው ፍጻሜ ድረስ ተከታተሉ ስል በአክብሮት ጋብዛችኋለሁ። ብዙ ጊዜ ወንዶች ትዳር ሲጠይቁ የሚያስቀምጡት መስፈርት ይገርመኛል። ዲን ያላት፣ ስነ ምግባር ያላት፣ ቆንጆ የሆነች ሳያት ደስ የምትለኝ ይላሉ። በእርግጥም ውበትን መመኘት ስህተት አይደለም፣ ሸሪዓውም የሚፈቅደው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ለአራት ነገር ትገባለች ብለዋል። ለገንዘቧ፣ ለዘሯ፣ ለመልኳና ለድኗ። ግን የድን ባለቤቷን መምረጡ ነው ያሉት። የድን ባለቤቷን ምረጡ ነው ያሉት። ሲቀጥል ለሴቶች ምርጫ መብት ተሰጥተዋል። ሴቶችም እንዳንተው መብትና ምርጫ ተሰጥተዋል ማለት ነው ወንድሜ። አንድ ሴት የምታገባውን ሰው መልኩም ሆነ ቁመናው እንዳምር የመፈለግ ሙሉ መብት አላት። ሸሪዓው ወንድ ልጅ ብቻ ነው ውበት የሚመርጠው አይልም። ሴት ልጅም ስታየው ደስ የሚላትን ወንድ የመምረጥ መብት አላት ማለት ነው። መልካም፣ ግን የሚገርመው ነገር ወንድሜ ሆይ አንተ ለዛሽ ቆንጆ ሴት የሚመጥን ውበትና ጽዳት አለ ሆይ ነው ጥያቄው። ሴት ልጅም እኮ ልክ እንዳንተ ስታየው ደስ የሚሏትን ራሱን የሚጠብቅና ቁመናው የሚያምር ወንድ ትመኛለች። ውበት ለሴት ልጅ ብቻ የተሰጠ የቤት ስራ አይደለም። ታላቁ ሰሃባ ኢብኑ አባስ ረዲየላሁ ዐንሁ እንዲህ ይሉ ነበር፣ ሚስቴ ለእኔ እንድትዋብልኝ እንደምፈልገው ሁሉ እኔም ላምርላት ልዋብላት እወዳለሁ። አስተውሉ፣ ዱንያ ላይ ሙሉ ሆኖ የተፈጠረ የለም። አንዲት ሴት ውበት ኑሯት ድኗ ስነ ምግባሯ ላይ ኖራት ይችላል። ወይም ድንና ስነ ምግባር ኖሯት ውበት ላይ ኖራት ይችላል። ሰው ሆኖ ጎደሎ አይጠፋምና ምርጫችሁን አሳምሩ ማለት ነው። በአይን ውበትና በገንዘብ ላይ ብቻ የሚገነባ ትዳር እነዚያ ነገሮች ሲጠፉ አብሮ ይፈርሳል። ትዳርን የሚያዘልቀውና በረካ የሚያደርገው የውስጥ ውበት አኽላቅና ዲን ነው። ሚዛናዊ ሁን። ቆንጆ ሴት ስትመኝ ራስን መስታወት ፊት ቆመህ ለመመኘት ቆንጆ ሴት ብቁ ነኝ ወይ ብለህ አስብ ወንድሜ። ጎደሎህን ተቀበል። 100% ሙሉ ሴት ዱንያ ላይ አትገኝም። ገብተዋል? ስለዚህ ሙሉ ሴት ዱንያ ላይ አትገኝም ስልህ አንተም የሆነ ጎደሎ ሊኖር ይችላል። ዲንና ስነ ምግባር ያላትን መምረጥህ ግን ለሁለቱም ዓለም ስኬት ነው። አልሐምዱሊላህ ድናችን ፍትሃዊ ነው። ለሴትም ለወንዱም እኩል መብት ሰጥቷል። ሰዎች ግን አላሁ ሙስተዓን። ለምሳሌ በንጽህና ዙሪያ ሴት ልጅ ለባሏ መዋብ አለባት፣ ሴት ልጅ ንጽህናዋን መጠበቅ አለባት የሚሉ መካሪዎች ብዙ ናቸው። ወንድ ልጅ ለሚስቱ ይዋብላት የሚል የለም። ለምን? እሱ ሰው አይደለም? አንተ ሰው አይደለም ወንድሜ? ለምን ንጽህና ያስፈልገውም? ወንድሜ ልብ በል። ካስተዋላችሁ ማንኛውም ንጹህ ነገር ንጹህ ካልሆነ ነገር ጋር ከተቀመጠ ይበላሻል።
ስለዚህ ወደ ቻናል ተከታታይ ቤተሰቦቼ የዛሬው ቆይታዬ ይህን ይመስላል። አጠር መጠን ያለች እጅግ ወሳኝ ትምህርት ናት እና ስለነበረን ቆይታ አመሰግናለሁ። በቀጣይ በአዲስ ቪዲዮ እና በአዲስ ርዕስ እስከምንገናኝ ድረስ በያላችሁበት ሀገርና ቦታ የአላህ ሱብሃነሁ ወተዓላ ሰላም፣ እዝነት፣ ጥበቃ፣ ረህመት አይለያችሁ እያልኩኝ ልባዊ ምኞቴ ነው። ሁላችሁንም እወዳችኋለሁ። የምንወዳት የምንሳሳላትና የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚህ ልሰናበታችሁ እወዳለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።